አእምሮ በዓለም ላይ ካሉ ቴክኖሎጂዎች ከኮምፒውተሮች ሁሉ እጅግ የረቀቀ ቢሊዮን ዶላር የሚያመጣና የፈለግከውን ህልም እውን ማድረግ የሚችል ልዕለ ኮምፒውተር ነው። ነገር ግን አንድ ትልቅና አደገኛ ችግር አለ። በዚህ ልዕለ ኮምፒውተር ውስጥ የተጫኑ ኦፕሬቲንግ ሲስተም ወይም ሶፍትዌር ያንተ አይደለም፣ የራስ ምርጫ አይደለም። ገና ከልጅነት ጀምሮ ማህበረሰቡ፣ ትምህርት ቤቶች፣ ቤተሰብ፣ የዜና ማሰራጫዎችና ሚዲያው የፍርሃትን፣ የተጠቂነትን፣ የድህነትና የአይቻልም ቫይረስ አእምሮህ ውስጥ በጥልቀት ጭኖበታል። አንተ ሳታውቀው የተሸናፊዎች ማትሪክስ ውስጥ ነው ፕሮግራም የተደረከው። ለዚህ ነው ዛሬ ላይ ትልቅ ዓላማና የቢዝነስ ሐሳብ እያለ አእምሮህ አትችልም፣ ይከብዳል፣ ሰዎች ምን ይሉኛል፣ ካፒታል የለህም እያለ በማማሃኘት ወደ ኋላ የሚጎትትህ። አእምሮህ አንተን ከስኬት ይልቅ ለድህነት ነው የሚሰራው። አዲስ ነገር መሞከር እንደ ሞት አደጋ ይቆጥረዋል። ነገር ግን በዘመናዊው የነርቭ ሳይንስ ዓለም ውስጥ ኒውሮፕላስቲሲ የሚባል አእምሮን የሚሰብር አስገራሚ የተፈጥሮ ህግ አለ። ይህ ህግ ምን ይላል? የሰው ልጅ አእምሮ ልክ እንደ ፕላስቲክ፣ እንደ ሰም ወይንም እንደ ሸክላ አፈር በማንኛውም እድሜ ላይ እንደገና ሊቀረጽ፣ አሮጌው አስተሳሰብ ሊሰረዝ፣ ሊታደስና አዲስ ፕሮግራም ሊጫንበት ይችላል። እንኳን ወደ ፀሐይ ቻናላችን በደህና መጣችሁ። ዛሬ የተሸናፊነትን፣ የፍርሃትን፣ የጥርጣሬንና የድህነትን ፕሮግራም ከአእምሮ ውስጥ ሙሉ በሙሉ ፎርማት አድርገህ በማጥፋት የ1%ቱን አሸናፊዎች የማይበገር የአስተሳሰብ ስርዓትን ጭንቅላት ውስጥ የምትጭንባቸውን 10 የላቁ የነርቭ ሳይንስና የዳርክ ሳይኮሎጂ ዘዴዎች እጅግ በጥልቀትና በስፋት እንመረምራለን። ይህ ቪዲዮ የህይወትን አቅጣጫ 180 ዲግሪ ሊቀይረው ስለሚችል በዙሪያ ያለውን ጫጫታ አጥፋ፣ አእምሮህን ክፈት እና እያንዳንዱን ነጥብ በጥሞና አዳምጥ። አንደኛ፣ የዶፓሚን ጾም፣ የነርቭ ስርዓትን ማጽዳት። አእምሮህ እንደ አዲስ ለመቀየር መውሰድ ያለብህ የመጀመሪያውና እጅግ ወሳኙ እርምጃ አእምሮህ ደስታን የሚረሳበትን ወይም የሚሸለምበትን መንገድ ማስተካከል ነው። ዘመናዊው ሲስተም አእምሮህን በርካሽ ዶፓሚን አደንዝዞታል። ዶፓሚን ማለት አእምሮህ አንድ ነገር ለማግኘት የሚያነሳሳው የጉጉት ኬሚካል ነው። ዛሬ ላይ ጧት ተነስተህ ሶሻል ሚዲያ ስታይ፣ የሰዎችን ፎቶ ስታይ፣ ፊልም ስታይ ወይንም ስትዝናና አእምሮህ ያለምንም ልፋት ይሸለማል። ምንም አይነት ከባድ ስራ ሳትሰራ ዶፓሚንን በነፃ ያገኛል። ታዲያ ለምን ብሎ ላብ አውጥቶ ታግሎና ተጨንቆ ቢዝነስ ይሰራል? ተጨንቆ ቢዝነስ ይገነባል? አእምሮህን ደግሞ ፕሮግራም ለማድረግ ይህንን ርካሽ ሽልማት ርህራሄ በሌለው ሁኔታ ማቋረጥ አለብህ። ይህ የዶፓሚን ጾም ይባላል። ለተወሰኑ ቀናት ከሶሻል ሚዲያ፣ ከፊልምና ከማንኛውም ሱስ አስያዥ መዝናኛዎች ራስህን አግልል። አእምሮህ ዶፓሚን ማግኘት አለበት ከባድ ስራ ስትሰራ፣ መጽሐፍ ስታነብ፣ የቢዝነስ እቅድ ስትወጣ ወይንም ፕሮፌሽናል ስራ ስታጠናቅቅ ብቻ መሆን አለበት። ሽልማት ከልፋት ጋር በጥብቅ ስታስተሳስረው አእምሮህ ስልቶች ውስጥ ይገባና ለራስና ለስኬት የተራበ ይሆናል። ስንፍና በራሱ ጊዜ ይሞታል። ሁለተኛ፣ ርህራሄ የለሽ የመረጃ ማጣሪያ። አእምሮህ ልክ እንደ ሆድህ ነው። ቆሻሻ ምግብ፣ መርዝ ወይንም የተበላሸ ነገር ከበላ ሆድህ ይታመማል፣ ሰውነትህ ይመረዛል። በተመሳሳይ ቆሻሻ አሉታዊና ፍርሃት አዘል መረጃ ከሰማህ አእምሮህ ይበከላል። የዜና ማሰራጫዎች፣ ሚዲያዎችና አብዛኛው ማህበረሰብ የሚሸጡት ፍርሃት ነው። አደጋ፣ ጦርነት፣ የኢኮኖሚ ውድቀት፣ ሐሜት። እነዚህ መረጃዎች አእምሮ ውስጥ ሲገቡ ዓለም አደገኛ ናት፣ ምንም ማድረግ አትችልም፣ ተደበቅ የሚል ፕሮግራም ይጽፋሉ። አእምሮህን እንደ አዲስ ለመቀየር በየቀኑ ወደ ጭንቅላት የሚገቡ መረጃዎችን 100% በብረት አጥር መቆጣጠር አለብህ። የሚያማርሩ ሰዎች፣ የሐሜት ዜናዎች፣ አላስፈላጊ የፖለቲካ ንትርኮችና ጊዜ አባካኝ የቲክቶክ፣ የፌስቡክ ፔጆችን ያለምንም ርህራሄ አንፈሎ አድርጋቸው። የእነሱን ድምፅ አጥፋ። በምትኩ አእምሮ ውስጥ መግባት ያለበትን ያንተን የቢዝነስ አቅም የሚያሳድግ፣ የፋይናንስ ጥበብን የሚያስተምር፣ የዳርክ ሳይኮሎጂ ስትራቴጂዎችን የሚያሳይና ወደ ግብህ የሚያቀርብ ፕሮፌሽናል መረጃ ብቻ ነው። መረጃህን ስትቀይር አእምሮህ የሚያስበው ሐሳብ ወዲያውኑ ይቀየራል። ሶስተኛ፣ የማንነት ሽግግር ጥበብ። ተራው ሰው ህይወቱን ለመቀየር ሲያስብ ልማዴን ልቀይር ወይም አዲስ ስራ ልጀምር ብሎ ያስባል። አሸናፊዎች ግን ልማዳቸውን ወይም ስራቸውን ሳይሆን ከስሩ ማንነታቸውን የሚቀይሩት። አእምሮህ አንተ ለራስ የሰጠውን ስምና ማንነት አምኖ ነው የሚቀበለው። እኔ እኮ ሁሌም እረሳለሁ፣ እኔ ሰነፍ ነኝ፣ እኔ የድሃ ልጅ ነኝ፣ እኔ ሂሳብ አልችልም ካልከው አእምሮህ ያንን ትዕዛዝ ይቀበልና ያንን እውነት ለማረጋገጥ ይሰራል። ራስን ታጠፋለህ። ከዛሬ ጀምሮ ማስተዋል ጀምር። ይህ የማኪያቬሊያኖች ጥበብ ነው። አዲስ የአሸናፊዎች ጭንብል ፍጠር። ያንተ ሞዴል የሆነውን ስኬታማ ሰው ወይንም ቢሊየነር ብትሆን ኑሮ ዛሬ እንዴት ትራመድ ነበር? እንዴት ትናገር ነበር? ምን አይነት ውሳኔ ስትወስን ነበር? እንደዛው አድርግ። ልክ እንደ 1% አሸናፊዎች አስብ፣ እንደነሱ ተራመድ፣ እንደ ፕሮፌሽናል ሰው ተናገር። አእምሮህ ይህንን አዲስ ጭንብል ደጋግመህ ስታጠልቀው የድሮውን ደካማ የነርቭ መስመር ይሰረዝና አዲሱን ማንነትህ
እንደ እውነተኛ ማንነት አድርጎ ይቀበለዋል። አዲሱ ማንነትህ እውን ይሆናል። አራተኛ ክስተቶችን ዳግም መተርጎም፣ የስቴኮች ጥበብ። ይህ የጥንቶች የሮም ነገስታትና የስቴኮች ታላቅ ሚስጥር ነው። ጭንቀት፣ ፍርሃትና ድብርት የሚመነጨው ከገጠመ ችግር፣ ከከሰርከው ቢዝነስ ወይም ከሰዎች ክደት አይደለም። ስቃይ የሚመነጨው አእምሮህ ለችግሩ ከሚሰጠው ትርጉም ነው። ክስተቶች በራሳቸው ትርጉም የለሽና ገለልተኛ ናቸው። አእምሮህን ለመቀየር ለክስተቶች የምትሰጠውን ትርጉም ቀይር። ለምሳሌ ቢዝነስ ሲከስር አበቃልኝ እኔ ውድቅ ነኝ ከማለት ይልቅ ይህ የማይሰራበት መንገድ ያወቅኩበትና ወደ ላቀ ደረጃ የሚያሸጋግረኝ ምርጥ ዳታ ነው ብለህ አስብ። ሰዎች ሲተቹህ ጠሉኝ፣ አዋረዱኝ ከማለት ይልቅ እያደግኩ ስለሆነ ትኩረት ስላገኘው ነው። ዛፍ ሲያፈራ ነው ድንጋይ የሚወረወርበት ብለህ አስብ። እውነታው ወይም ክስተቱ አይቀየርም፣ ነገር ግን አንተ አእምሮህን ለነገሮች የሚሰጠውን ትርጓሜ ስትቆጣጠር ሙሉ ስልጣኑንና የአእምሮህን ሪሞት ኮንትሮል በእጅ ታስገባለህ። ማንም ሊያሳዝንህ አይችልም። አምስተኛ በምቾት ማጣት ውስጥ ማደግ። የሰው ልጅ አእምሮ የተፈጠረው ምቾትን፣ ሙቀትና ደህንነትን እንዲፈልግ ሆኖ ነው። ነገር ግን አእምሮህ እንደ ብረት ለማጠንከርና የማይሰበር ለማድረግ ከፈለክ ሆን ብለህ የምቾት መስመርህን መስበርና ማሰቃየት አለብህ። ምቾት የአቅም መቃብር ነው። ይህንን እንዴት ታደርጋለህ? ሆን ብለህ አስቸጋሪ ነገሮችን በማድረግ ጧት ከሞቀ አልጋህ ተነስተህ በበረዶ ውሃ በመታጠብ ላብ እስኪወጣህ ድረስ ከባድ ስፖርት መስራት፣ ወይም አላስችል የሚልህንና የምትፈራውን ደንበኛ ፊት ለፊት ሄደህ መጋፈጥ። ራስህን ሆን ብለህ ለከባድ ሁኔታዎችና ለህመም ስታጋልጥ አእምሮ ውስጥ ያሉ የነርቭ መስመሮች ይለጠጣሉ፣ አደጋን መቋቋም ይማራሉ፣ ይጠነክራሉ። ዛሬ ጧት ትንንሽ ምቾቶችን ያሸነፈ አእምሮ ነገ ቀኑ ሙሉ የሚገጥሙትን ታላላቅ የቢዝነስ ማዕበሎችና የገበያ መውደቆች መቋቋም ፈጽሞ አያቅተውም። ስድስተኛ የእምቢታ የብረት አጥር መገንባት። አእምሮ ነፃ ለማድረግ የፈጠራ አቅምህንና ጊዜህን የሚበሉ ነገሮችን በሙሉ ማራቅ አለብህ። ማህበረሰቡ ጥሩ ሰው ሁን፣ ሁሉንም ሰው አስደስት፣ ለሰው እሺ በል ይልሃል። ነገር ግን አእምሮውን የቀየረ አሸናፊ ሰው እምቢ ማለት እንደ ታላቅ የጦር መሳሪያ ይጠቀማል። የእሺ ባሪያ የሆኑ ሰዎችን የሌሎች ሰዎች አጀንዳ አስፈጻሚ ናቸው። ዓላማ ለሌላቸው ስብሰባዎች እምቢ በል። የሰዎችን ችግርና ዕዳ በራስህ ጫንቃ ላይ መሸከም እምቢ በል። ጉልበትህን ለሚመጡ መርዛማ ሰዎችና ለአደጋ ቢስ መዝናኛዎች እምቢ በል። የእምቢታ የብረት አጥር በህይወት ዙሪያ ስትገነባ አእምሮ ትኩረቱን በሙሉ ወደ ራስ ኤምፓየር ግንባታና ወደ ሀብት ፈጠራ ብቻ ያደርጋል። ለዓለም እምቢ ማለት ለራስህ ህልም እሺ ማለት ነው። ሰባተኛ ፍጹም ኃላፊነት መውሰድ። የአሸናፊዎችና የድሆች አእምሮ ሁሌም ለውድቀቱ ጥፋተኛ ይፈልጋል። መንግስት ነው፣ ቤተሰብ ነው፣ አሰሪ ነው፣ ኢኮኖሚው ነው፣ እድል የለኝም እያለ ጣቱን ወደ ውጭ ይቀስራል። ለምን? ምክንያቱም ሌሎችን መውቀስ የህሊና እረፍትና ጊዜያዊ እፎይታ ይሰጣል። አእምሮህን እንደ አዲስ ፕሮግራም ለማድረግ ይህንን የተጠያቂነት ካባ አሁኑኑ አውልቀህ በእሳት አቃጥለው። በህይወትህ ለደረሰብህ ማንኛውም ኪሳራ፣ ክህደትና ችግር 100% ኃላፊነቱን አንተው ራስህ ውሰደው። የእኔ ጥፋት ነው፣ እኔ ነኝ መፍቀድ ያልነበረብኝ፣ እኔ ነኝ ስልት መቀየር የነበረብኝ ብለህ በቆራጥነት እመን። ፍጥነቱ ያንተ መሆኑን ስታምን መፍትሄውም ኃይሉም መቀየሪያውም ያለው አንተው እጅ ላይ መሆኑን አእምሮህ ይገነዘባል። ኃላፊነት መውሰድ የኃይልና የነጻነት መጀመሪያ ነው። ራስህን ኮንነህ ራስህን አድን። ስምንተኛ ስሜታዊ መልህቅና አፍራሽ መሰላል። አእምሮህ መረጃን፣ ዲሲፕሊንንና ትጋትን የሚያስታውሰው በስሜት ሲታጀብ ብቻ ነው። አእምሮህን ለመቀየር ዘመናዊ ትምህርት ጥሩን ብቻ አስብ የሚለውን ተወውና መጥፎውን ነገር አስቀድመህ በአእምሮ ሳለው። ይህንን ቢዝነስ ዛሬ ጠንክሬ ባልሰራው፣ ይህንን እንቅልፌን ባልተወው ነገ ድሃ ሆኜ እቀራለሁ፣ ቤተሰቤ ይበተናል፣ ሰዎች ይስቁብኛል፣ እዋረዳለሁ ብለህ አስፈሪውን የድህነትና የውድቀት እውነታ አእምሮህ ላይ እንደ ፊልም ሳለው። አእምሮህ ያንን አስፈሪ ምስል ለማምለጥና ህመሙን ላለማየት ሲል ብቻ ማንም የማይችለውን ትጋት፣ ጽናት፣ ጉልበትና ጥንካሬ ከውስጥ ያፈልቅልሃል። የሰው ልጅ ከደስታ ይልቅ ከህመም በበለጠ ፍጥነት ይሸሻል። ስለዚህ ህመምንና ፍርሃትን እንደ ከባድ የቢዝነስ ነዳጅ ተጠቀምበት። ዘጠነኛ የ5 ሰከንድ ርህራሄ የለሽ ተግባር። አእምሮ ከሚያደነዝዙት ነገሮች ትልቁ የማመዛዘን ሻባነት ነው። አንድ ምርጥ ሀሳብ ይመጣና ላድርገው ወይስ አላድርገው፣ ብከስርስ፣ አሁን ጊዜው ነው ወይ እያልክ ስታመነታ የአእምሮ ክፍል የሆነውን አሚግዳላ ፍርሃትንና ሰበብን ማምረት ይጀምራል። አእምሮህን ፕሮግራም ለማድረግ የ5 ሰከንድ ህግን ርህራሄ በሌለው መንገድ ተጠቀምበት። አንድ ወሳኝ ውሳኔ ወይንም መስራት ያለብን ከባድ ስራ አእምሮህ ውስጥ ሲመጣ ከ1 እስከ 5 በፍጥነት ቁጠርና 1 2 3 4 5 ጎ። ወዲያውኑ የመጀመሪያውኑ አካላዊ እርምጃ ውሰድ። አእምሮህ ሰበብ ከመደርደሩ፣ መጥፎ ታሪክ ከመፍጠሩና ፍርሃት ከማምረቱ በፊት በድርጊት ቀድመህ አፉን ዝጋው። ተግባር ፍርሃትን የሚገድልና አእምሮ አዲስ እውነትን የሚያስተምር ብቸኛው መሳሪያ ነው። 10ኛ ከስሜት ወደ ስርዓት መሸጋገር። የመጨረሻውና ትልቁን የአእምሮ መቀየሪያ ሚስጥር ይህ ነው። ተራው ሰው የሚንቀሳቀሰው በሞቲቬሽን ስሜት ነው። ቪዲዮ ሳይ ደስ ይለዋል፣ ይነሳሳል፣ ይሰራል። ማታ ሲከፋው
ወይንም አየሩ ሲቀዘቅዝ ይተኛል፣ ስራው ያቆማል። ሞቲቬሽን የፈሪዎች መደበቂያ ነው። አእምሮውን ያደሰ አሸናፊ ግን የራሱን ስሜት ፈጽሞ አያምንም። የ1% አሸናፊዎች የሚመሩት በጠንካራ የዕለት ተዕለት ስርዓት ነው። ስሜትህ ቢኖርም ባይኖርም፣ ቢያምህም ጤነኛ ብትሆንም ቢዘንብም ፀሐይ ቢወጣም የምትሰራበት ጥብቅና የማይታጠፍ ዲሲፕሊን ዘርጋ። ጊዜህን ቀድመህ አቅድ። ከዚህ ሰዓት እስከዚህ ሰዓት ይህንን እሰራለሁ ብለህ ማሽን ሁን። አእምሮ ከስሜታዊነት ወጥቶ እንደ ፕሮፌሽናል ሮቦት ስራን በስርዓትና በብቃት ማከናወን ሲጀምር የገበያውን 99% ተፎካካሪ በቀላሉ ታጠፋዋለህ። ስኬትና ሀብት እንደ ጥላ ይከተሉሃል። የፀሐይ ቤተሰቦች፣ አእምሮህን መቀየር ማለት ቪዲዮ በማየት ብቻ በአንድ ጀንበር የሚሰራ ተአምር አይደለም። አእምሮ መቀየር ማለት አሮጌውን በስንፍናና በፍርሃት የተሞላውን ማንነትህ ርህራሄ በሌለው መንገድ ገድለህ አዲስ ቆራጥና የማይበገር የ1% ማንነት መፍጠር ማለት ነው። ይህ ሂደት ከባድ ህመም አለው። ጓደኛ ያስጠላል፣ ጊዜ ይወስዳል፣ ግን የህይወት ዘመን ነጻነት ያጎናጽፋል። ሲስተሙ በጫነብህ የድህነት የተጠቂነትና የፍርሃት ፕሮግራም መኖርህን አሁኑን አቁም። ዛሬ በዚች ሰከንድ የአእምሮ ሪሞት ኮንትሮል መልሰህ ተረከብ። ከነዚህ 10 ጥልቅ ዘዴዎች ውስጥ አንዱ እንኳን ዛሬውኑ ወደ ርህራሄ የለሽ ተግባር ቀይረው። ይህ ጥልቅ ትንታኔ አእምሮአችሁን ከሱር ከነቀለው ቪዲዮን ላይክ በማድረግ አጋርነታችሁን አሳዩን። በማህበረሰቡ ፕሮግራም ታስረው አቅማቸውን ለባከነው ወዳጆቻችሁ ይህንን ቪዲዮ ሼር በማድረግ የአስተሳሰብ ነጻነት ቁልፍ ስጧቸው። አዳዲስ የቢዝነስ ስትራቴጂዎችን፣ የስነ ልቦና ጥበቦችና ማንም ሊነግራችሁ የማይደፍረውን የአሸናፊዎች ምስጢር ሁሌም ለማግኘት የፀሐይ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አቅምህን አውጣ፣ አስተሳሰብህን እንደ አዲስ ቅረጽ፣ የማይበገር ስርዓት ገንባ፣ ነጻነትህን አውጅ። ፀሐዮች ነን፣ አብረን እንደግ።